ከይልሽ ለምን አልነገረችኝም? አሁንስ ለምንድን ነው የማታወራኝ? ለምንድን ነው በስንት ሰዓት የማታስረዳኝ? ምናምን የሚሉ ሀሳቦች ይኖራሉ። ገብቶሻል? ዳግምን እያወራችሁ አይደለም እሷ እኮ ለምንድን ነው እሱ እኮ ነው አሁን ዋና እንትኑ እኮ አለማውራት እኮ ነው እዚህ ጋር አሁን ግልጽ ሆኖ አለማውራት ምክንያት ይኖራታል እሷ ማለት። ሰላም የኔ ውድ ፋሚሊዎች እንዴት ናችሁ? ሰላም ብያለሁ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሰሞኑን ያው ድሬዳዋ ነበርኩኝ። ድሬዳዋን እንዴት ነው ትንሽ አሳይቻችኋለሁ። ያው አሁን ደግሞ አዲስ አበባ ገብቻለሁ እና ዛሬ የመጣሁበት ጉዳይ በጣም በሲሪየስ ጉዳይ ነው። እዛም ድሬ ሞኜ ትንሽ ያሳስበኝ የነበረ ነገር ነበረ። እናንተም ስትሉኝ ነበር ኮሜንት ላይ ምናምን ነገር እና ዛሬ በዋነኝነት ለዛ ጉዳይ ነው የመጣሁት። ጉዳዩን ከመናገሬ በፊት ግን እናንተ እንዴት ናችሁ? በጣም እየጠፋችሁ ነው። አካውንታችን ላይ ብዙ የላችሁም። ሰብስክራይብ እያደረጋችሁ አይደለም፣ ቪዲዮ ጨርሳችሁ እያያችሁ አይደለም። እባካችሁ ሰብስክራይብ አድርጉ፣ ቪዲዮ ጨርሳችሁ እዩ። ያው እቺን ካልኳችሁ ይበቃችኋል። ለማንኛውም አሁን ያቢታን ጠርቻታለሁ። ያቢታ ጋር ራሱ ከተገናኘን በጣም ቆይተናል። ብዙ እየሰራን አይደለም፣ በአንዳንድ ጉዳዮች ነው። ግን ዛሬ ጠርቻታለሁ እና ስለነ ዳግም እና ስለነ ፍቅር ልናወራ ነው የጠራዋት። በእርግጥ እናንተ በደንብ ታውቃላችሁ ስለሱ ጉዳይ። ትንሽ የሆነ ብቻ ክፍተት አለ፣ በጣም የሚደብር ነገር ምናምንና ግራ ገብቶኝ ነበር ምናምን። ከዛ ደግሞ ድሪም ኬርኩ በኋላ በጣም ነገሩ ከረረ ምናምን ነገርና ምን ማድረግ እንዳለብኝ ደግሞ በስልክ የሚጨረስ ነገር አይደለም። እንደዚህ አይነት ጉዳዮች በስልክ የሚያልቁ ነገሮች አይደሉም። በአካል ተመቶ ምናምን ነው ተገናኝቶ የሚወራው። ግን እነሱን ከማውራቴ በፊት ያቢታ ጋር በደንብ በሲሪየስ እንድናወራ ነገርየውን በደንብ ለማወቅ ምናምን ያው እንደዚህ አይነት ነገሮች ትንሽ መሀል ላይ ሲገባ ከባድ ነው። አንዳንዴ ለማስታረቅም ነገሮች ሊበላሽ ይችላሉ፣ የተለያዩ ነገሮች እና ነገሮችን በደንብ ለማውራት እንደገና ደግሞ ምን ማድረግ እንዳለብን ልክ እንደ አንድ ጓደኛ ምን ማድረግ እንዳለብኝ እሱን ላማክራት ያቢታን ጠርቻታለሁ። እሷ እየመጣች ነው። እናንተም ሀሳብ ስጡበት። ምን እናድርግ ማለት በጣም ግራ ስለገባኝ ነው እና ሀሳብ ኮሜንት በደንብ ጻፉልኝ፣ ምን ማድረግ እንዳለብኝ ምናምን ነገር። እኔም በኔ በኩል ማድረግ ያለብኝ በስነ ስርዓት እንዳደረግ። ይደብራል በጣም ያላቸውን ነገር በደንብ ታውቃላችሁ እናንተ። በጣም እኔ የምወዳቸው በጣም ማከብራቸው ጓደኞቼ ናቸው። ግን ያው አንዳንዴ ደግሞ እንደዚህ አይነት ክፍተቶች አይታጣም እና እሱን ነገር ደግሞ እኛ ነን ማስተካከል የምንችለው፣ ካጠገባቸው ያለን ሰዎች ነን ማስተካከል የምንችለው። ለዛም ነው ዛሬ የመጣ ነው እና ከኔ የተሻለ ደግሞ እናንተ እስኪ በደንብ ነገሮችን እንደዚህ ብላችሁ በደንብ ኮሜንት አድርጉልኝ። ትንሽ ከነሰነስኳችሁ ይቅርታ፣ ያው ሲሪየስ ጉዳይ ስለሆነ ነው እና ያቢታን ዛሬ እንጠብቃታለን። ያቢታም ጋም በደንብ እየተገናኘን አይደለምና በጣም ረጅም ጊዜ ሆኖናል። እንደውም ድሬዳዋ ራሱ አገኛታለሁ ብዬ አስቤ ነበረ፣ ግን ድሬም አላገኘዋትም ምናምን ነገር። ከዛዚህም ከመጣች በኋላ በስልክ ምናምን ያወራ ነው ምናምን። እስቲ አሁንም ለዚህ ጉዳይ ነው እንትን ብለን የተደዋወል ነው። ስለሱም ጉዳይ የምናወራው ይሆናል እሷ ስትመጣ እና ብቻ እሷን እንጠብቃታለን። እስከዛ ግን ከእናንተ ጋር እናወራለን። እንዴት ነበረ የድሬ ቆይታውን ያሳየኋችሁ ምናምን ነገር እንዴት ነበረ? ፒስ ነው? እንዴት ነው? ተመቻችሁ? ብዙ አላሳየኋችሁም በእርግጥ አጉል ሰዓት ነው ነው ምናምንና ቃል ተመቸንም ምናምን ነገር፣ ግን በቃ ቢያንስ እንኳን ልመለስላችሁ ብዬ ነው። ከዛ ደግሞ ትንሽ ከኔ ጋር ደግሞ እኔ ያየሁትን ቢያንስ በትንሹም ቢሆን እዩ ብዬ ነው። መቼም አሪፍ ቆይታ እንደሆነ አልጠራጠርም ምናምን ነገር። በጣም ነው የምትናፍቁኝ፣ በነገራችን ላይ በጣም የምትናፍቁኝ እና ቶሎ ቪዲዮ ብለቅላችሁ በጣም ደስ ይለኛል። ነገሮች እየተመቻቹ ስላልሆነ ነው እንጂ በተቻለኝ አቅም ግን ቶሎ ለመልቀቅ በጣም ሞክርላችኋለሁ። በጣም በትንሹ ቢያንስ 4 ምናምን ለመልቀቅ ሞክራለሁ እና ግን እንደዛ የሚሆነው ግን እናንተ በደንብ ስትከታተሉ ነው። በደንብ በጉጉት ስትከታተሉ ሰብስክራይብ ምናምን ስታደርጉ ለመስራትም ይነሳሳል። አሁን ብዙ ስራዎች ስለሚኖሩ ምናምን ነገር አሪፍ የእናንተን እንትን ስናይ ተነሳሽነት ስናይ ነው እኛ በደንብ ተነሳስተን የምንሰራው ምናምን አዲስ ነገሮች ምናምን ነገር እንትን የምንለው ምናምን እና በደንብ እስኪ አበረታቱ።
ከዛ ደግሞ ሰብስክራይብ እያደረጋችሁ አይደለም ምናምን ቆሟል። ኦሬዲ 6000 ምናምን ላይ ቆሟል። ለምን እንደሆነ አላውቅም። በእርግጥ እየሰራው ስላልሆነ ነው፣ የኔም ጥፋት አለበት። ግን እንዳልኳችሁ በደንብ ማለፍታም የጠፋውበትን ነገር ነግሬያችኋለሁ። ዩቲዩብ ስላልተስተካከለ ምናምን ነገር መልቀቅ ስለማልችል ነው። እሱን ደግሞ አሁን ኦሬዲ አስተካክያለሁ። ከዚህ በኋላ ያው ስለተስተካከለ መልቀቅ ብቻ ነው የሚጠበቅብኝ። ግን ደግሞ ቪዲዮ ሲለቀቅ እናንተ በደንብ ቪዲዮ ጨርሳችሁ እያያችሁ ሰብስክራይብ እያረጋችሁ ሼር እያረጋችሁ ላይክ እያረጋችሁ በደንብ አግዙኝ። በደንብ እሰራለሁ፣ በደንብ አኮራችኋለሁ። መቼም ሁሌ እየመጡ እንደዚህ ያልኩባችሁ ነው። ግን ያው አሎታ እንደነገርኳችሁ ዩቲዩብ ውስጥ ይሳከነ ተስተካክሏል። ፒስ የሆነ ስራ እንሰራለን። በተረፈ በጣም ትመቹኛላችሁ ምናምን። ያ ቢታ እየመጣች ነው። እስኪ ካሜራ ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ነው ካሜራ ደቅነህ የጠበከኝ ዛሬ? ጠፋና ጋይስ፣ ያው ጠፋናት ወይ ጠፍተሻል? እኔ ድሬዳዋ ነበርኩ ማለት ነው። ከዛ እኔ ለገብርኤል ሄጄ ከዛ ስመለስ እሱ ደግሞ አውቆ ሄደ። እኔ ያለው ቢመጣ ምን አለበት? ሆን ተብሎ ታቅዶበት የተደረገ ነገር ነው። ብቻውን ለመዝናናት በጣም ብዙ ጊዜ ሆነናል ከተገናኘን። ግን እንዴት ሆና ሰላም እንዳለችኝ ራሱ በጣም ነው የሚገርመው በእውነት። ከሳ ካየ ከኔ ጋር ተራረቀ። የምሬን እኮ ነው በእውነት። እኔ እንደውም እንትን ምንድነው ስሙ? እስኪ ረፊ እንትን አለ ምንድነው? እስኪ ወደዚህ ልጠጋ። እኔ እኮ ትናፍቀኛለች እኮ፣ ግን እሷ ኩራት አይደለም። የምሬን ነው። ግን ምን አለ መሰላችሁ ጋይስ፣ እኔ እንደውም ድሬ ያለሽ መስሎኝ እግዚአብሔርን እዚህ ራሱ ከተገናኘን በጣም ቆይተናልና እያልኳችሁ አልነበር? ከተገናኘን ቆይተናል ምናምን ስላችሁ ነበርና ድሬ ያለሽ መስሎኝ ድሬ ሄድኩኝ። እኔ ነገ ልሄድ፣ ቆይ ዝም በይ፣ ደውያለሁ እኮ ከዛ በፊት እኮ ደውያለሁ። እሷ ደውላ አታውቅም። ደውዬ ምናምን በቃ እንትን ልላት ነው እዛ ሄጄ ምናምን ሰርፕራይዝ ያደርጋት ምናምን እኮ እኔ ነገ ልሄድ፣ ዛሬ ማታ መጣለች። ከዛ ያ ቢታ ምናምን እላታለሁ፣ እኔ መጥቻለሁ ምናምን አለች። ያው እንግዲህ አለመገጣጠም ቀድመህ ብትነግረኝ ሰርፕራይዝ ምናምን እኮ ይልክ አገራ አይደለም። ልትመጪ አላሰብሽም? ሁላ እኮ አልደወለችም። እግዚአብሔር እኔ በጣም ያዘንኩት በነገራችን ላይ በእውነት ያው ያጋጠመኝ። አይዞክ አንቺ ነግሬሻለሁ። እንዴት እኮ እንደምትሆን እኮ እግዚአብሔር። ኧረ ተይ ግን ተይ። እሺ እኔ ችግር የለውም በእነሱ ፊት እኔ ምንም ነገር አልልሽም። መጨረሻ ላይ በኋላ ግን እናወራለን። ካሜራ ጀርባ ያስፈራራኛል። እኔ አላስፈራራም። ሰራታል ምንም አላልኳትም፣ ግን ይመታኛል። የምር ግን ያቢታዬ በጣም ነበር እኔ እንትን ያልኩሽ። ግን አንቺ በጣም ጥጋበኛ ነሽ። እኔ ጥጋበኛ አይደለም። እነሱ ራሱ በጣም ነው በነገራችን ላይ እንትን የሚሉሽ ምንድነው ምትናፍቂያቸው። የምሬ ነው። እስከ ያርኩላቸው እኮ ነው። እዚህ ከመጣሁ በኋላ ሰርቻለሁ። ፖስት ታደርጋለች ብቻዋን አይታችኋል አይደል? እና ድሬዳዋ መጥቼ ልቅረጻ። አንቺ ድሬዳዋ ስመጣ እኮ ነው ከድሬዳዋ ልክ ስመለስ ሄደ አይደለ? ቆይቶ ትላንት ነው የመጣው። ትላንትና መጣው። እኔ እዛው ሆኜ ሰራሁላችሁ እኮ አይደል? እኔ እንደውም ተፈቻለሁ ሰራው። ከዛ በኋላ የለሽማ እኔ ከማን ጋር ልስራሽ? እዛ እኔ እኮ ሌላ ሰው ጋር ቺታ አላረገባትም። ያቢታ ቺታ አላረገባትም ብዬ ነው እንጂ ሰው አለ ታውቃላችሁ። ግን ያቢታን ፈላ። እሺ እንዴት ነህ? ወይኔ ጫማዬ አመሰግናለሁ። ምንም አይደለም። እሺ አይ ወይ በቃ ለማንኛውም እሱን እናወራለን በኋላ ምናምን ችግር የለውም። ዛሬ ድሪሙኝ የምር ሪል በጣም እንትን ሲለኝ ነበረ። ምንድነው ሲያስጨንቀኝ ነበረ። ነገሮች እየተባባሰ ምናምን ነገር መጣ ብዙ ነገርና ምን ሆነክ ነው? በእርግጥ አንቺ ማናደሽኛል ያቢታ የምር አሁን ሲሪየስ ማለት ነው እግዚአብሔር ምንድነው ማለት በዳግምና በፍቅር ምክንያት ጉዳይ ነው ዛሬ የጠራሁሽ። ቅድም ጫፍጫፍኩ ነግሬሻለሁ፣ ግን ግን ማለት ይሄን አልመሰለሽም እንጂ ነግሬሻለሁ። ግን እኔ እግዚአብሔርን በጣም ሲሪየስ በጣም ትስይለ ነበር። ግን በቃ የሆነ ሁላችሁም ኖርማል ነገር ሆናችሁብኝ ስለሽ ምንም እንትን እያላችሁ አይደለም። ግን እኔ ግራ ገብቶኛል። ማለት እኛንን ቅርብ ያለ ነው ምናምን ነገር እኛንን ማስማማት ያለብን። ግን የምር ያልተግባቡት ነገር አለ፣ አንተም ያልተረዳኸው ነገር አለና ለዛ ብዬ ጠራሁሽ ዛሬ። በማላውቀው ነገር ዝም ብዬ ዘው ብዬ ገብቼ ተታረቁም አንተ ተስማማ እንደዚህ ምናምን ማለት አልፈለኩም። ከዛ ከሁለቱም ሳይድ መሆንም አልፈለኩም።
ገባሽ? ከሁለቱም ሳይድ ሳትሆኚ ምናምን ነገር ከዛ ነገሮችን በእንትን መንገድ ከነሱ እንትን ወጥተሽ ገባሽ? አይ እንደዚህ እኮ ነው እንደዚህ ደግሞ ብታስብ እሷንም ደግሞ ገባሽ እንደዚህ ብታስቢ እንደዚህ ብታረጊ ምናምን ተብሎ ነው የሚወራው በእርግጥና እንደዚህ ግን ለማለት ነገሩን መጀመሪያ በደንብ ዲቴል ማወቅ አለብን። እዛ ብዬ ነው የጠራው ዛሬ። አዎ እሱም ይገባኛል እኮ ግን ያው እኔም ነገሮችን ለማስተካከል በጣም እየሞከርኩ ነበር። ዳግምን መጀመሪያ በጣም ተጎድቶ ነበር፣ አሳዘነኝ። እግዚአብሔርን በጣም ዳግም በጣም በእውነት እኔ በጣም ነው ዳግም ያሳዘነኝ የምር ማለት ነው። ዳግም ደግሞ በጣም ምስኪን ልጅ ነው። እግዚአብሔርን የምሬን ነው የምልሽ። ፍቅርም በጣም ምርጥና በጣም ምስኪን ልጅ ናት ከሚባለው በላይ ሁለቱም በጣም በቃ የሚገርም እንትን ናቸው ማለት በቃ የሚገርም ባህሪ ምናምን ያላቸው በጣም መቼም ለእናንተ አልነግራችሁም ስለነ ዳግምና ስለ ፍቅር። ለዛም ብዬ ነው እኔ አሁን ብዙ መሀል መግባት እኔ ምናምን ደስ አይለኝም። ግን አንደኛ ሰውም እየተጨነቀ ነው የምር ነው የምልሽ። ከዛ ደግሞ የምርም ደግሞ እንዳልኩሽ እኛ ነን በደንብ ከውጭ ሆነን ሁለቱም ማስማማት ያለብን ከሁለቱም ሳይድ ሳንሆን ማለት ነው። አዎ እሱማ ግን ያው ሞክሬ ነበር ለማረጋጋት ሁለቱንም። ፍቅርንም በግል አውርቻት ነበር ስልክ ያነሳችለት ምናምን ስላልሆነ ዳግም በጣም ደብሮታልና ያለው ነገር የሆነ አለመግባባት ነው። እዛ ቦታ ሄዳ እሷ የሌላ ሰው ህይወት ማስተካከል ነው ያዘችውና ዳግም ደግሞ እዚህ ጋር በተፈጠረው ነገር የሆነ እኔ እንጃ እንዴት ልበልክ በቃ ፍቅረኛ እንዳላት ለምን አልነገረችኝም ምናምን ነው እያለ ያለው። ግን እውነታው ደግሞ እንደዛ አይደለም። እሱ የተረዳበት መንገድ ነው እንጂ በቃ እንዴት ልበልክ ብቻ ማለት ቆይ ፍቅረኛ አለ ማለት አላየ ቪዲዮቹን ያያህ አይደል? ግልጽ አይደለም። እኔ እንዳልኩሽ ነው በቃ ሩጫ ላይ ምናምን ስለነበር የሆነ እንትን እንዳለ አውቃለሁ። አብርሃም ጋር ፍቅር ሄዳለች። የድሮ ጓደኛዋ ነው አብርሃም እና ከሱ ጋር ያላትን ነገር ምናምን ዳግም ያን ያህል አያውቅም። ግን አሁን ላይ የተዘጋ ነገር ነው፣ የድሮ ነገር ታሪክ ነው። ግን አሁን ላይ የሁለቱም ጓደኝነት በጠበጠው ቴክስት አይቻለሁ ነው የሚለኝ ዳግም። ፍቅረኛ ካላት እኔ ለምን እንደዚህ ያቀረበችኝ እንደ ጓደኛ እንኳን አታማክረኝም ወይ ምናምን የሚለው እሷ ደግሞ ለዳግም ያላስረዳችበት የራሷ ምክንያት አላት እና እንዴት ማድረግ እንዳለብን አላውቅም። ከፍቅር ጋር አላወራችሁም? ሰሞኑን ደውላትና እስቲ አውራት ዳግም ጋርም ያለውን ነገር አውራውና ቢታረቁ ባይነኝ እኔ ማለት እየተረዳህ አይደለም። አሁን ዳግም ከጀርባው የሆነ ሴራ እያሴረች ሳትነግረው ቀርታ ምናምን የመሰለውና በጣም ተናዷል። አው ግን ስልሽ አሁን ትክክል ነው። እኔ እንጃ እኔ ምን እንደምልሽ ግን ያው እኔ ያ ግልጽ ሆና ለምን አልነገረችውም ስልሽ እንደዚህ ከሆነ መጀመሪያ ቢነጋገሩ ከሱ በፊት ነው እንደዚህ ነገር የተፈጠረው እኮ ከሱ በፊት ከሆነ ካንተ እሷ ግን እዛ የአብርሃምን ፍቅረኛ ለማስታረቅ ነው ሄደችው እነሱ ጋር። አሁን አለመረዳዳት ነው። ዳግም ደግሞ ይሄ ምንም እውነት አይደለም፣ እኔ ለማሳመን የተፈጠረ ውሸት ነው እንጂ አብርሃምና እሷ አብርሃም ሆናለች ከአብርሃም ጋር ነው የሚለው እኮ። ይሄ ለምን እኮ አንዱ ነው ቀዝቀዝ ብሎ መነጋገር ያለበት። ለዛውን እኮ ነው እኛውን የምናስፈልገው በእርግጥ እቺን ነገር ትንሽ አረጋግተን ገባሽ? አይ ዳግም እንደዚህ ነው እኮ ነገሩ እንደዚህ ነው። በእርግጥ አሁን እነሱ ፊት እንደዛ ማለት ለነገሩ አሁንም ለካ ይሄን ቪዲዮም ላይ ተሻለ። ግን ብቻ አሁን መሀል መግባት በሁለቱም ሳይድ መሆን አንችልም። ግን ያው አለመግባባት ነው ነገርየው፣ አለመግባባት ነው ትንሽ ቪዲዮ ራሱ ሰርቶ አያውቅም። አላየሁም እንዴ? ኦሬዲ በቃ ከሷ ጋር ከተራራቁ በኋላ ሰርቶ አያውቅም። ያው እሱ ራሱ አሁን በጣም ነው የሚጎዳው ስልሽ እኔ እንጃ። አሁን ዳግም ጥሩ እንቅስቃሴ ላይ ነው ምናምን ነገር በጣም ገራሚ ልጅ ነው። ብዙ ነገር ያለው ልጅ ነው። መስራት ያለበት ልጅ ነው ምናምን ነገር ማለት በስራም በምንም በጣም በፊት ነው የሚታወቀው ዳግም። እኔ በፊት ምንም ቲክቶክ ራሱ በስርዓት እኔ ማየት አልጀመረው ዳግም በጣም ፐርፌክት ስራ የሚሰራው ምናልና የባሽ እንደዚህ መሆን ያለበት ልጅ አይደለም። እዛ ፍቅርም በጣም ጥሩ ልብ ያላት በጣም ጎበዝ ልጅ ናት ምናምን ነገር እሷም እንደዛው ግን መንገዶች ተስተካክለው ነገሮች የሚያወሩበት መንገድ ተገናኝተው ማውራት አለባቸው ነው በቃ። እኔ ባይናቴ እሱ ነው በቃ እኮ እሱን እንዴት ነው የምናደርገው ነው አሁን እኮ ዋና ሀሳቡ ምንድነው ዛሬ የሚጠራውሽ ነገርየው እንደዚህ ያወቁት ቢያንስ ከዛ በኋላ ግን ምንድነው እንትኑ አሁን አስተያየት ለመስጠትም እኮ እኔ አሁን ትላንትና አግኝቼው ተጣልተን ነው ከኔ እየተለያየ ነው ጥሎኝ ሄደ እያወራን አንቺ ለሷ እየወገንሽ ነው አለኝ። እኔ ለሷ እየወገንኩ አይደለም ያለውን እውነታ አጣርቼ ነው መጥቼ ነገርኩት። ፍቅርን አግኝቻት ነበርና አወራኋት፣ ጠየኳት። ያለው እውነታ እንዲህ ነው አለችኝ። እዛም ሄጄ ነበር እኔና ጠየኳት። ይሄ ነው አለችኝ። መጥቼ ነገርኩት። ትላንት ተገናኝተን ነበር እኮ ግን የነገርሽበት ወይ ምንድነው ነው
ቀስ ብዬ አስረዳሁት። ቪዲዮውን ቆይ ፖስት አድርጌዋለሁ። ግን እርግጠኛ ሆነሽ ምናምን ከነገርሽ አሁን በጣም ከባድ ነው ማለት ዘፈጠረው እዛ ምንም እየተፈጠረ አይደለም። ፍቅር ሰው ለማስታረቅ ነው ሄደችው አልኩት። ይሄ እኔን ለማሳመን የተፈጠረ ውሸት ነው። ከዛ በኋላ እሱን ግን ነግረዋለሽ በአግባቡ ዳግምን እያወራችሁ አይደለም እሱ እኮ ለምንድን ነው እሱ እኮ ነው አሁን ዋና እንትኑ እኮ አለማውራት እኮ ነው እዚህ ጋር አሁን ግልጽ ሆኖ አለማውራት ምክንያት ይኖራታል እሷ ማለት በቃ ማንንም ሰው አታውቅም ገባ ያልነገረችበት ምክንያት አላት የራሷ አሁን ዳግምም አሁን እኮ ይኸውልሽ አሁን እኮ ሁለቱንም ስንቀጥራቸው ገባሽ ሁለቱንም ተሰነረው ይሄን ነገር እዚሁ ቀርፈን ነው መሆን ያለበት ስልሽ አሁን ይኸውልሽ ዳግምም የራሱን እንትን አለው ለምን አልነገረችኝም ከይኸውልሽ ለምን አልነገረችኝም አሁንስ ለምንድን ነው የማታወራኝ ለምንድን ነው በስንት ሰዓት የማታስረዳኝ ምናምን የሚሉ ሀሳቦች ይኖራሉ ገብቶሻል ከዛ ፍቅርም በዚህ በኩል ገብቶሻል አይ በፊት የተፈጠሩ ነገሮች ነው ለምን አያምነኝም ለምንድን ነው እንደዚህ የሚጠራጠረኝ ምናምን የሚል ግን አሁን ገባሽ ይሄን ነገር ነው የሆነ ሰው መሸነፍ አለበት ከዛ ደግሞ እኛም ደግሞ መሀል ላይ የምንገባ ከሆነ ገብቶሻል ይሄን ነገር መጀመሪያ ምን አይነት መልስ ነው መስጠት ያለብን ምን አይነት ነገሮች ነው ማለት ምንድነው ማድረግ ያለብን ደግሞ የሚለውን ነገር በደንብ ማወቅ አለብን እኔ ግራ ገባኝ ገባችሁ በቃ ፋን ለብቻውን ያገኘት ብቻ መሆኔን አውቃ ምናምን የተገናኘ ነው እንጂ በቃ አሁን ላይ ማስረዳት አትችልም ጊዜው አይደለም በቃ ለመንገር ለዳግም እንደዛ ነው ያለችኝ እኮ ነገሮች እየሰፉ ነው የሚመጡት እኮ ነው ያቢታ ነገሮች እየሰፉ ከዛ በጣም ይከራሉ ነገሮች ገባሻው እያንዳንዱ ነገር ይቆይ ዳግም አሁን እኔ ትናንት በጣም ነው ያናደደኝ ያን ያህል እንደዛ መሆን አልነበረበትም አይ ዳግም መናደድ የለብሽም እንዴ እሱም እኮ እውነት አይኖረዋል እሷም እውነት አይኖራታል ግን አሁን ያቢታ አይደለም ይኸውልሽ ትንሽ ነገሮች ይገናሉ ከዚህ በኋላ ደግሞ ይኸውልሽ ጥል ላይ ምን አለ መሰለሽ አሁን እንደኛ ሰው እንደነሱ ነው ማየት ያለብን አሁን እነሱ ዳግምም ፍቅርም እያንዳንዷ ነገር ይቆጥራሉ እያንዳንዷን ነገር ትልቅ ነገር እንደኛ አይደል ቀለል አድርገው አይደለም የሚያስቡት ገባች አሃ እንደዚህ ስለሆነ ነው የሚሉት ለዛ እኮ ነው አሁን ትልቁ እና ዳግም ላይም መፍረድ ከባድ ነው ግን እሺ ምን እናድርግ ብቻ ግን እስኪ ፍቅርንም ደውዬ ለማናገር እሞክራለሁ እስካሁንም ግልጽ አድርጌ ያልነገርኩት ነገር ይሁን ብዙ ነገር ስላላወኩም ምናምን እንዳልሽው ቪዲዮ ምናምን አይቻለሁ እኮ ምናምን ግን በቃ ብዙ አይደለም እንትን ያልኩት ምናምን ነገር ከዛ ትላንት ዳግም በቃ ቴክስት አየው እሱን ማግኘት እንደምትፈልግ ምናምን እኔ መሀል ላይ እንትን ይሆንኩኝ መሰለኝ ምናምን አለኝ በቃ በርግጥ በሱ ትላንት ቢገርም ደግሞ አግኝቼው ነበር እኮ የሆነ ሰዓት ላይ አግኝቼው ነበር ትላንትና ከገባው በኋላ እዚህ መጥቼ ነበርና እንትን ብዬ አግኝቼው ነበር በቃ ከኔ ጋር ተናዶ ሲሄድ ይሆናል ያገኘው አግኝቼው ነበር ግን በቃ ኖርማል ሆኖና እኔ ሰላም ያለኝ ስልሽ ነገሮቹን ለማሳየት አልፈለገም ምናምን መሰለኝና እኔም ለዛ ብዬ ነው በቃ ስቅቅ ብያ ማለት እኔ መሀል ላይ መግባት ሊሆንብኝ ነው ምናምን ብያለሁ ለዛ ነው እስኪ መጀመሪያ አንቺን ላማክርሽ አልኩት እስቲ ያለውን ነገር እንጠይቃቸው እኔ ከቻልክ ፍቅርን አውራት አንተ ያው ካንተ ጋር ስለምትቀራረቡ ከፍቅር ጋር አውሩ እኔ ዳግም እንዲረጋ እኔ እንጃ እኔ ዳግም አሁን በጣም እናደደኝነት እንዲረጋጋ ለማድረግ እየሞከርኩ ነው እዚህ ያልኩ በቃ እንደ ወንድም ይሰማኛል ገባ ግን ሊረዳት ይገባል እሷንም እያረገች ያለችው ነገር እዛ ለመልካም ነው የሰው ትዳር ነው ያስተካክለች ያለችው ምናምን ግን ያን ሲደረግ እዛ መፍጠር የነበረባት ድራማ ስላለ ነው ያ ድራማ ያ ቴክስት ምናምን ድራማ ነበር ሁሉም ነገር ግን እሱን ረጋ ብላ ፍቅር ቆይ እስኪ እሱን ከሷ ጋር እናወራዋለን ከዛ በኋላ ግን አንቺ ዳግምን ስታናግሪው ግን ማለት አሁን ስላልተነገረ ይኸውልሽ ምንም ልትያች ያቢታ በዛ ለተቻለሽ አቅም ትክክል ነህ ዳጊ በቃ ትክክል ነህ ካልከውማ ሌላ ነገር ነው የሚፈጥረው ልጅ አይደለም ትክክል ነህ ማለት እኮ እንደሱ እኮ አይደለም ለማውራትም ይኸውልሽ መጀመሪያ እንትን ማለት አለብሽ ገባሽ አይ አንተ ምናምን የምትይው እኮ ነው የማይሰማሽም ግን ዳጊ ትክክል እኮ ነው ግን ገባ ፍቅርም እንደዚህ አስባ እኮ ነው ከዛ ደግሞ እውነቱ እንደዚህ ነው በእርግጥ እንትን ስላልተባለ እንደዚህ ነው እየተረጋጋ ይመጣል እንደዛ ነው ያስረዳሁት ግን ይሄ እኔ ለማሳመን የፈጠራችሁ ድራማ ውሸት ነው አለኝ ይሄ ቴክስት ምናምን ያግኝቻለሁ ስለዚህ እሱ ሁሉ ውሸት ነው አለኝ ቴክስቱ ሆን ተብሎ ሰው እንዲያየው ተብሎ የተላከ ነው ስለው ሊያምነኝ ፍላጎት የለውም እንደዚህ ደግሞ በጣም ከባድ ነው በጣም ነው የሚጨንቀው እግዚአብሔር ግን የሆነ ነገር ማድረግ እንዳለብን በጣም ይሰማኛል ያ ቢታይ ለማንኛውም ጋይስ እንግዲህ ምን እንደምናደርግ አላውቅም እኔ በጣም ጨንቆኛል ግን የሆነች ነገር ማድረግ እንዳለብን አውቃለሁ እየሞከርኩ ነው እኔ አይታችኋል እኔ ፍቅርንም ማውርቻታለሁ ዳጊንም ማውርቻለሁ ያለውን እውነታ ፍቅርን በቃ ከዛ ቦታ እንድትወጣ የቻልኩት ነገር እየሞከርኩ ነው ምክንያቱም እዚህ ጋር ህይወቷን እየበጠበጠች ነው ስራዋን እያጣች ነው እና እንግዲህ ተመልሰው ወደ ቤት ሰላማቸው እንድትመለሱ እንሞክራለን እየሞከርን ነው በመሀል ተጨነቀችብኝ በጣም ተጨነቀችብኝ እና እንዴት ነገሮችን እንዴት እንደምናደርግ አላውቅም ግን ያው እሷም በእርግጥ ያቢታ በጣም መሀል ላይ ወደዛ ስትል በደንብ እያየዋት ነበረ ምናምን ከዛም ለዛም ይሆናል የጠፋችው እስኪ አሁን እቺን ምክንያት አድርጋ ይሆናል ጠፍቻለሁ ልትል ነው
ሰው እያስታረኩ ነው እኔ። ሰው እያስታረቀች ከዛ በኋላ ግን እስጢፋኖስ መጣ ቀረ አይደለ? ነገር አትብላ በለበናት በጣም ምግብ እርቦኛል እንብላ እንሂድ። እሺ ለማንኛውም ጋይስ እስኪ ደውዬ እኔም ፍቅርን ለማውራት እሞክራለሁ፣ ዳግምንም ለማውራት እሞክራለሁ። አንቺ ግን በደንብ ዳግምንም አውሪው ጋይስ። እናንተም በደንብ እስኪ ማድረግ የምንችለው በደንብ ኮሜንት ላይ ዳግምን ጋይስ እውነት ተቆጡት። አይ ዳግምንም ፍቅርንም በደንብ ተቆጧቸው ምናምን ነገር። ከዛ እስኪ የሆነ ነገር ሐሳብ እንትን በሉ ምናምን ነገር ያለውን ነገር ያቢታም ዛሬ እንትን ትላለች። ጋይስ እንገናኛለን በሌላ ቪዲዮ፣ በኔክስት ቪዲዮ ጥሩ ነገር ይዘን እንደምንመጣ ተስፋ እናደርጋለን። ባይ። እንወዳችኋለን። ሰብስክራይብ ቪዲዮ ጨርሳችሁ ሼር ያደርጋችሁ ይመቻችሁ። በጣም ነው የምንወዳችሁ ጋይስ። እንዲዛ አዎ